ሰላም ጤና ይስጥልን ክብራን ተመልካቾቻችን ከካፋ ቴሌቪዥን ለሳቱ ያዘጋጀናቸውን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ብሩክታይት ብርሃን ነኝ። አብራችሁን ቆዩ። ወቅታዊ ተግባራትን በተደራጀ መንገድ በመምራት ቡና አቅራቢ ነጋዴዎች ዘርፍ ማህበራትን መደገፍና ማጠናከር አስፈላጊ መሆኑ ተጠቆመ። ባለፉት 9 ወራት ከ40 ሺህ ቶን በላይ ቡና ለማዕከላዊ ገበያ ማቅረቡን የክልሉ ቡናና ሻይ ባለስልጣን አስታውቋል። የክልሉ ቡና ሻይና ቅመማ ቅመም ልማት ምርት ዝግጅትና ገበያ ልማት አፈጻጸም ላይ በቦንጋ ከተማ ላለፉት ለ2 ቀናት ሲካሄድ የነበረው የግምገማና የምክክር መድረክ ተጠናቋል። በላቸው በላይ ላዘጋጀው ዘገባ ጽዮን ታደለ። የክልሉ ቡና ሻይና ቅመማ ቅመም ባለስልጣን ዋና ዳይሬክተር አቶ አስራት መኩሪያ በክልሉ የቡና ምርት አቅርቦት መጠንና የጥራት ደረጃ በማሳደግ በቂ ምርት በማቅረብ ተጠቃሚነት ማረጋገጥ ወሳኝ መሆኑንም ተናግረዋል። ለዚህም በምርት አቅርቦትና ጥራት ላይ የሚስተዋሉ ችግሮችን በተገቢው ፈትሾ ማረም እንደሚገባም ጠቁመዋል። በክልሉ በርካታ የቡና ባለቤት መፈጠሩን ያነሱት ዋና ዳይሬክተሩ ህገወጥ ነጋዴዎችን ወደ ህጋዊ የአሰራር ስርዓት ውስጥ ማስገባት እንደሚያስፈልግም ገልጸው ሀገራችን ከቡና ምርት የምታገኘውን የውጭ ምንዛሬ ገቢ በማሳደግ ረገድ ክልሉ የበኩሉን አስተዋጽኦ እንዲያበረክት ከክልል እስከ ቀበሌ ድረስ ያለው የሚመለከታቸው ባለድርሻ አካላት ኃላፊነታቸውን በተገቢ እንዲወጡ ጥሪ አቅርበዋል። ለተከላ የተዘጋጁ የቡና ችግኞች ከአረንጓዴ አሻራ መርሃ ግብር ወቅት በንቅናቄ መተከል እንዳለበት ገልጸዋል። በመድረኩ ላይ ንግግር ያደረጉት የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ቡና ሻይና ቅመማ ቅመም ባለስልጣን ምክትል ዋና ዳይሬክተር አቶ በላይ ኮጂአብ በክልላችን ሌላ ክልል ሄደን ቡና የምናቀርብበትን የሚያስቀር የምርመራና የሰርቲፊኬሽን ማዕከል በመከፈቱ አዲስ ምዕራፍ የተሻገርንበት ነው ብለዋል። ክልሉ ቡና ሻይና ቅመማ ቅመም ልማት ላይ በርካታ ስራዎችን እየሰራ መሆኑንም ተናግረዋል። በቡና ላይ እየተሰራ ያለው ስራ ከሽፋንና ከምርታማነቱም አንጻር ከጊዜ ወደ ጊዜ እያደገ መጥቷል ያሉት ባለስልጣኑ ምክትል ዋና ዳይሬክተር አቶ በላይ ኮጂአብ ክልሉ ሲመሰረት ከነበረው 400 ሺህ ሄክታር የቡና ማሳ ሽፋን 560 ሺህ ሄክታር በላይ የቡና ማሳ ሽፋን ማድረስ መቻሉንም ተናግረዋል። ከምርት ሽፋን አንጻር በ2016 ዓ.ም 71 ሚሊዮን ችግኞች ለማዘጋጀት ታቅዶ እስካሁን 44 ሚሊዮን ችግኞች ለማዘጋጀት 22 ሚሊዮን ችግኞች ተከላ መከናወኑንም ገልጸዋል። ቡና ላይ እየተሰራ ያለው ስራ ከጊዜ ወደ ጊዜ እያደገ ሽፋኑም እያደገ ምርታማነቱም እያደገ መጥቷል። እንግዲህ በያዝነው በ2016 ዓመተ ምህረት በጋራ ግብ አስቀምጠን ባለፉት 10 ወር ተንቀሳቅሰናል። ከምርት ሽፋን አንጻር ወደ 71 ሺህ አካባቢ ምርት ሚሊዮን ችግኝ አካባቢ ለመትከል ታቅደው የተሰራ ነው የሚገኘው። እስካሁን ወደ 44 ሚሊዮን አካባቢ ችግኝ ሴኩርድ አድርገናል። 22 ሚሊዮን ያክል በማስፋት ረገድ ወይም ምርቱን ከማስፋት አንጻር ተከላዎች ተከናውነዋል። የምርት አቅርቦትን በሚመለከት ወደ 67 ሺህ ቶን ቡና ለማዕከላዊ ገበያ ለማቅረብ እንደ ክልል ታቅዶ እየተሰራ ሲሆን የቡና ግብይት እስካሁን ባለው አፈጻጸም 40 ሺህ ቶን ቡና ለማዕከላዊ ገበያ ማቅረቡን አቶ በላይ ኮጂአብ ጠቁመው ይህም ከአምናው ሲነጻጸር የተሻለ አፈጻጸም ነው ብለዋል። አቅርቦትም አኳያ የ2014ን የ2015ን ግቦች ታሳቢ አድርገን ወደ 67 ሺህ ቶን ቡና ለማዕከላዊ ገበያ እናቀርባለን ብለን እንደ ክልል አቅደን የተንቀሳቀስን እንገኛለን። ከግባችን አኳያ ከ40 ሺህ ቶን በላይ ወደ ማዕከላዊ ገበያ ቀርቧል። ከአምና ጋር ሲነጻጸር የተሻለ ፕሮግረስ ውስጥ ነው ያለ ነው። የአምና የ10 ወር አፈጻጸማችን ሲታይ ከዚህ ከተመሳሳይ ወቅት ጋር ሲነጻጸር የተሻለ ሂደት ውስጥ እንዳለን ሁላችንም እንድታውቁ ነው። ይሄንን ያመጣው ይሄኛው የግብርና ቤተሰብ የቡና ቤተሰብ በመሆኑ ውጤቱ እንደ ክልል የጋራችን ነው። የቡና ምርታማነትን የሚያሻሽሉ ተግባራት እየተሰሩ መሆኑን የጠቀሱት አቶ በላይ በድክመት የታዩትን በማሻሻል በቀጣይ ይበልጥ ተጠናክሮ መስራት ከሁሉም የሚጠበቅ ተግባር ሊሆን እንደሚገባም ተናግረዋል። ከዚህ ባሻገር በምርታማነት ማሻሻያ ፓኬጅ ላይም የሰራናቸው ስራዎች ቀላል አይደሉም። ከጊዜ ወደ ጊዜ እየሰፋ እያደገ የመጣ ያለበት ሂደት አለ። በአጠቃላይ አሁን ዛሬ ላይ የምናደርገው ግምገማ ውጤቶችን ድናይ የሚያደርግ ሳይሆን የተሰሩ መልካም ስራዎችን በልኩ የሚያሳይ ግን ደግሞ መሳካት እየተቻለ እየሰራን የደከምንባቸው ዘርፎች አሉ። እንደ ምርታማነት ማሻሻያ ፓኬጅ የመሳሰሉ በተለይ ከኮምፖስት ዝግጅትና መጠቀም ጋር በተያያዘ የሚታዩ ምርት ሂደታቸው በጣም እየቀነሰ ወይም ያረጁ ቡናዎችና በበሽታ የተጠቁትን ነቅሎ አስወግዶ በሌላ የተሻለ ዝርያ ከመተካት አኳያ
አንዳንድ ዞኖች የጀመሩት መልካም ነገሮች ቢኖሩም በዚህ ረገድ ወደ ኋላ የቀሩ ዞኖች አሉ። እነዚህ ወደ ኋላ የቀረነባቸውን ዘርፎች በልኩ እየለየ አፈጻጸም ሪፖርት በጋራ እንደምንገመግም ተስፋ አድርጋለሁ። በቡና ምርታማነትን ማሻሻል ፓኬጆች ላይ ካሁኑ ታቅዶ በትኩረት መስራት የሚጠበቅ ተግባር መሆኑንም አስገንዝበው የአካባቢውን ስነ ምህዳር ጋር አብሮ የሚጣጣም የምርት ዘር የማዘጋጀት ጉዳይ ሊታሰብበት መሆኑንም ተናግረዋል። በመድረኩ በቀረቡ አፈጻጸም ሪፖርቶች ላይ ውይይት ተደርጎ በተነሱ ጉዳዮች ላይ ምላሽና ማብራሪያ በመስጠት እንዲሁም በቀጣይ አቅጣጫ በማስቀመጥ ተጠናቋል። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል ባለፉት 10 ወራት ከ4.5 ቢሊዮን ብር በላይ ገቢ መሰብሰብ መቻሉን የክልሉ ገቢዎች ቢሮ አስታወቀ። የክልሉ ወጪዎች ከክልሉ በሚሰበሰብ ገቢ ለመሸፈን የክልሉ መንግስት እየሰራ መሆኑን በሚዛን አማን ከተማ በተካሄደ የግንባር ቀደም ግብር ከፋዮች የእውቅናና ሽልማት መርሃ ግብር ላይ ቢሮ ገልጿል። ለሽልማት ከበቁ ታማኝ ግብር ከፋዮች መካከል ያነጋገርናቸው በመርሃ ግብሩ መደሰታቸውን ተናግረዋል። ትንታኔውን ክፍለ ዓለሙ አሰናድቶታል። የክልሉ ገቢዎች ቢሮ በሚዛን አማን ከተማ ባካሄደው የታማኝ ግብር ከፋዮች መድረክ ላይ ንግግር ያደረጉት የቢሮ ኃላፊዋ ወይዘሮ ህይወት አሰግድ የክልሉን የገቢ አሰባሰብ አቅም ለማሳደግና ወጪውንም ከክልሉ በሚሰበሰብ ገቢ ለመሸፈን እየተሰራ መሆኑን ተናግረዋል። ሀገራችን ኢትዮጵያ በ2022 የራሷን ወጪ በራስ ገቢ ለመሸፈን ራዕይ ሰንቃ እየተጋች የምትገኝ ሲሆን የክልላችንን መንግስት የራሱን ወጪ በራስ ገቢ ለመሸፈን በሚደረገው ጥረት ክልሉን ስንመሰርት ከነበረበት 36 በመቶ በ2016 በጀት ዓመት 48 በመቶ ለማድረስ በትኩረት እየሰራ ይገኛል። የክልሉን የገቢ መሰረቶችን ለማስፋት እየተሰራ ስለመሆኑም አብራርተዋል። በክልላችንም የገቢ መሰረቶችን የማስፋትና ኢኮኖሚው ካመነጨው ሀብት ገቢን በአግባቡ መሰብሰብ ትኩረት ተሰጥቶ የሚሰራ ሲሆን ለዚህም በክልላችን የሚገኙ ከ60 ሺህ በላይ ግብር ከፋዮቻችን ሚናቸው ከፍተኛ ነው። ከ60 ሺህ በላይ ግብር ከፋዮች በክልሉ መኖራቸውን የተናገሩት ወይዘሮ ህይወት አሁን ግብራቸውን በታማኝነት በመክፈል ለእውቅና ፕሮግራም የተመረጡትና መስፈርቱን ያሟሉት ጥቂቶች በመሆናቸው የታማኝ ግብር ከፋዮችን ቁጥር ማብዛት ግንዛቤንም ማሳደግ ያስፈልጋል ብለዋል። በበጀት ዓመቱ በ10 ወራት ውስጥ 4.5 ቢሊዮን ብር በላይ ገቢ መሰብሰብ ተችሏል። ክቡራትና ክቡራን በክልላችን የታክስ ያልሆኑ ገቢዎች አፈጻጸም እንዲጨምር ታማኝ ግብር ከፋዮቻችን ቁጥር መጨመር ግድ ይለናል። ግብር የምንሰበስበው ለሀገር ልማት እንደመሆኑ መጠን ግብርን በታማኝነትና በወቅቱ በማሳወቅ ክልሉ ለሚፈልገው ልማት ልናውል ይገባል። ለእውቅናና ሽልማት ፕሮግራሙ የተመረጡት ታማኝ ግብር ከፋዮች በክልሉ የሚስተዋሉ የልማትና መልካም አስተዳደር ችግሮችን በመፍታት ሂደት አሻራችሁን በማሳረፋችሁ ልትመሰገኑ ይገባል ሲሉም ገልጠዋል። ውድ የዛሬ ግንባር ቀደም ግብር ከፋዮቻችን በታማኝነት የተጣለባችሁን የግብር ግዴታ በመወጣታችሁ የክልሉን የልማትና የመልካም አስተዳደር ችግሮች እንዲፈቱ አድርጋችኋልና ልትመሰገኑ ይገባል። በቀሪ ጊዜያትም ይህንን የህግ ተገዥነት በማጠናከር ለክልላችሁ ከዚህ የተሻለ እንደምታበረክቱና ሌሎች ግብር ከፋዮችንም በማስተማርና በመደገፍ ፍሬ እንደምታፈሩ ባለሙሉ ተስፋ ነኝ። ሌሎች ግብር ከፋዮችም ለግብር ህጉ ተገዢ ከመሆን በዘለለ ህገወጥነትን እንዲከላከሉም ጥሪያቸውን አስተላልፈዋል። ከክልላችን ካለው ሀብትና አቅም አንጻር ዛሬ እውቅና የምንሰጣቸው ግብር ከፋዮች ቁጥር በቂ ነው ብለን አናምንም። ስለሆነም በክልላችን የምትገኙ ግብር ከፋዮች ለግብር ህጉ ተገዢ በመሆን ህገወጥነትን በመከላከልና ግብርን በታማኝነት በመክፈል ክልላችን ላይ ለሚከናወኑ ልማት የግብር ግዴታቸውን እንድትወጡ ጥሪዬን አስተላልፋለሁ። በታማኝነት ግብራቸውን በመክፈላቸው ለሽልማት የበቁ ግብር ከፋዮችም በመርሃ ግብሩ የተሰማቸውን አስተያየት ተናግረዋል። እኔ መንግስቱ መንገሻ ይባላለሁ። ከፋ ዞን ዋቻ ወረዳ ዋቻ ከተማ አስተዳደር ነኝ እና ዛሬ በተደረገው ፕሮግራም በእውነት በጣም ደስ ብሎኛል። እግዚአብሔር እድሉን ስለሰጠኝ ደግሜ እግዚአብሔርን አመሰግናለሁ እና በከፈልኩት ግብር ዛሬ ላይ እንደ እግዚአብሔር ፍቃድ በሰላም ወጥቼ በሰላም እየገባሁ ነው። አካባቢ ላይ ልማት በሚሰራው በግብር ነው ሲባል ትልቅ ኩራት ይሰማኛል። ያ ነገር ከምንም በላይ ያስደስተኛል። ከምንም በላይ ግብር መክፈል ስለ እውነት ኩራት ነው። ከግብርን ከማሸሽና ከመስረቅ እንደዚሁ ከፍሎ ፊት ለፊት ላይ በክብር መቆምን የሚያክል እድል የለምና ይሄ እድል ዛሬ ደስታዬን እጥፍ ድርብ አድርጎታል።
ተረፈ ማረው ባላለው ቡንጋ ከተማ በጣም ደስ ብሎኛል። ሌሎች እኔን አይቶ እንደዚህ እንዲሸለሙ እንዲበረታቱ አድርጎኛል። በመቀጠልም እኔም ከዚህ በላይ ለሽልማት እንዳለውና እውቅና እንዲኖረኝ በደንብ እንድሰራ አድርጎኛል። ስሜ ዘላለም ተስፋ ይባላለው። በሚዛን አማን ከተማ በመጠጥ ስራ ላይ የተሰማራው ነኝ። ግብር መክፈል እኔ ረጅም ጊዜ ነው ተሞክሮዬ። ከ2007 አካባቢ ጀምሮ በዞን ደረጃ በቤንች ማቺ ዞን በነበረ ላይ አንደኛ እየወጣው የክብር ሽልማትም የአረንጓዴ ሽልማት አረንጓዴ ሰርቲፊኬትም ከዚህ ቀደም ተቀብያለሁ። አሁንም በተመሳሳይ ከፍተኛ ግብር ከፋይ ተብዬ በዛሬው ዕለት ደግሞ በእውነት ከሌላው ጊዜ በተሻለ ሽልማት ተሰጥቶኛል። እጅግ በጣም ደስ ብሎኛል። የዛሬውን ሽልማት ልዩ የሚያደርገው የክልሉ መስተዳደርም ለግብር ከፋዮች የተለየ እውቅና ሊሰጣቸው ይገባል፣ በአገልግሎት ላይ ቅድሚያ ሊሰጣቸው ይገባል ያሉት ነገር ትልቅ ነገር ነው። እኔ በጣም ነው ደስ ከዚህ ቀደም ከነበረው የተለየ ነው። ያ በአገልግሎትም አሰጣጥ ለኛ ቅድሚያ መሰጠቱ ለሌሎችም ትልቅ ትምህርት ነው የሚሰጠው። ቅድም ግብር ከፋዩን ለማብዛትም የተሻለ ነገር ያመጣል ብዬ አስባለሁ። ይሄ ነገር መበረታታት አለበት። በእውነት ለዚች ሀገር መክፈል ኩራት ነው። እኔ ዛሬ የተሰማኝን ደስታ ልነግራችሁ አልችልም። መድረክ ላይ ያለ ሰው ሁሉ ደስ ብሎታልና እንደዛው ሌላም ንግዱ ላይ ያለ ማህበረሰብ በአግባቡ ግብሩን ቢከፍል እንደኛ ደግሞ ግንባር ቀደም ሆኖ መድረክ ላይ ይወጣል ብዬ አስባለሁ። ከዚህ የታማኝ ግብር ከፋዮች የእውቅናና ሽልማት መርሃ ግብር ጋር በተያያዘ በተለያዩ ዞኖችና ወረዳዎች በሚገኙ የገቢ ሰብሳቢ ተቋማት ውስጥ ረጅም ዓመታትን አገልግለው በጡረታ ለተገለሉ የቀድሞ የተቋሙ ሰራተኞችም ምስጋና ቀርቦላቸዋል። በዛሬው ዕለት ለክልላችን ከወጣትነት ጀምራችሁ በታማኝነት ስታገለግሉ የነበራችሁና ክልል ሆነን ከተመሰረትን በኋላ ከገቢዎች መዋቅር በጡረታ የተሰናበታችሁ የቀድሞ ሰራተኞቻችን ከእናንተ እኛ በተለይም ወደ መዋቅራችን የሚቀላቀሉ ወጣቶች እንደናንተ በታማኝነት ለሀገራቸው በማገልገል ከሙስናና ብልሹ አሰራር ርቀው የበኩላቸውን አስተዋጽኦ ማበርከትን እንዲማሩ በማሰብና ለሀገራችሁ ባበረከታችሁት አስተዋጽኦ ልትመሰገኑ ስለሚገባ በዚህ መድረክ ልናመሰግናችሁ እንወዳለን። በተመሳሳይ ዜና መንግስት በግብር አሰባሰብ ሂደት ያሉ አሳሪ ህጎችን ለማረም እየሰራ መሆኑን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት አስታወቀ። የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ለሀገርና ለወገን ታማኝ ሆነው ግብራቸውን ለከፈሉ ግብር ከፋዮች ምስጋና አቅርበዋል። ርዕሰ መስተዳድሩ የግብር ስወራና ማጭበርበርን ለመከላከል የክልሉን የገቢ አሰባሰብ ሂደት ለማዘመን እየተሰራ መሆኑንም በምስጋናና እውቅና መርሃ ግብሩ ላይ ገልጸዋል። አሁንም ትንታኔውን ክፍለ ዓለሙ አሰናድቶታል። በእውቅናና ሽልማት መርሃ ግብሩ ላይ የተገኙት የደቡብ ምዕራብ ኢትዮጵያ ህዝቦች ክልል መንግስት ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ለሀገርም ለወገንም ታማኝ ሆነው ግብራቸውን ለከፈሉ የንግዱ ማህበረሰብ አካላት ምስጋና በማቅረብ ነው ንግግራቸውን የጀመሩት። ለፍታችሁ ደክማችሁ ጥራችሁ ግራችሁ ከሰራችሁ ሰበሰባችሁ ሀብት ለህዝባችሁና ለመንግስታችሁ ዓላማ ስል ሳትሰስቱ በአግባቡ ኃላፊነታችሁን ተወጣችሁ እነሆ ግንባር ቀደም ግብር ከፋይ ተብላችሁ ዛሬ ምስጋናና እውቅና እንዲሰጣችሁ እዚህ ቦታ የተገኛችሁ ታማኝ ግብር ከፋዮችን አስቀድሜ በራሴና በክልሉ መንግስት ህዝብ ስም ከልብ ላመሰግን ወዳለሁ። እንኳን ደስ ያላችሁ ልላችሁ ወዳለሁ። የመንግስት የአስተዳደር ስርዓትን ለማሳለጥና የልማትና የመልካም አስተዳደር ጉዳዮችን ለመፍታት በጀት ዋነኛው መሳሪያ ነው ያሉት ርዕሰ መስተዳድሩ የበጀቱ ምንጭ ከሆኑት መካከል አንዱ የሆነውን ገቢ የመሰብሰብ አቅም ለማሳደግ መንግስት እየሰራ ነው ብለዋል። ይሄ ሀብት የሚሰበሰበው በትልቁ ድርሻው ከናንተ ከግብር ከፋዮች ከታክስ ከፋዮች በተለያየ መንገድ የመንግስትና የህዝብ አገልግሎት አግኝቶ ለአገልግሎቱ ተመጣጣኝ ክፍያ ከሚፈጽሙ አካላት የሚሰበሰብ ገንዘብ ነው። በዚህ ሂደት ውስጥ
ይህንን ሀብት በአግባቡ በመሰብሰብና በማስተዳደር የመንግስትና የህዝብ የልማት ጥያቄዎችን የመልካም አስተዳደር ጥያቄዎችን በመፍታት በአንድ በኩል የተሻለ የኢኮኖሚ እድገት በማስመዝገብ በሌላ በኩል የማህበራዊ ችግሮቻችን በመፍታት እንዲሁም የተረጋጋ የፖለቲካ አካባቢን ለመፍጠር አይነተኛ ሚና የሚጫወተውን የገቢ አሰባሰብና አስተዳደር ስርዓትን ለማሳለጥ በመንግስት ደረጃ ባለፉት ጊዜያት በርከት ያሉ ስራዎች ተሰርተዋል፣ እየተሰሩም ይገኛሉ። በመንግስትና በግብር ከፋዩ ህብረተሰብ መካከል ያሉ አሳሪ ህጎችን ከማረምም አንስቶ ለግብር ከፋዩ ምቹ ሁኔታን በመፍጠር ረገድም ቀላል የማይባሉ ተግባራት ተከናውነዋል ብለዋል የክልሉ ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾም። እነዚህ የህግ ማዕቀፎቹን ከማሻሻል አሳሪ የሆኑ በመንግስትና በግብር ከፋዩ መካከል ያሉት ህጋዊ ማዕቀፎቹን በማረም በማስተካከል የገቢ አሰባሰብ ሂደቱን እንዲያሳልጡ የማድረግ እንደዚሁም በተለይ በተለያዩ የስራ መስኮች ተሰማርተው ሀብት ፈጥረው ከፈጠሩት ሀብት ግብር ለሚከፍሉ ግብር ከፋዮችም ምቹ ከባቢን በመፍጠር ሰላምና ጸጥታን በማስከበር እንደዚሁም መሰረተ ልማት በማሟላት በመንግስት በኩል ሲሰሩ የነበሩ ስራዎች ቀላል የሚባሉ አይደለም። ህዝብ ለሚያነሳቸው የልማት ጥያቄዎች ተገቢውን ምላሽ ለመስጠት በክልሉ ባለፉት 2 ዓመታት ተኩል ጊዜ ውስጥ በርካታ ተግባራት መከናወናቸውንም አክለዋል። የህዝብ ጥያቄ መመለስ የሚያስችል ሀብት በራስ አቅም ከፍተኛውን ድርሻ መሸፈን አለብን። በሂደትም ቀስ በቀስ የራሳችን ክልላዊ ወጪ በክልሉ ኢኮኖሚ ከሚያመነጨው ሀብት ከሚሰበሰበው ገቢ መሸፈን አለብን ብለን ባለፉት 2 ተኩል ዓመታት ውስጥ በርከት ያሉ ስራዎችን ስንሰራ ቆይተናል። የገቢ አሰባሰብ ስርዓቱን ለማዘመን የክልሉ መንግስት ከፍተኛ ገንዘብ በመመደብ እየሰራ ነው። በተለይ የገቢ አሰባሰብና አስተዳደር ስርዓትን ዘመናዊ ማድረግ አለብን፣ በቴክኖሎጂ የታገዘ መሆን አለበት ብለን ካለን ውስን ሀብትም ትልቁን ድርሻ ወደ 30 ሚሊዮን ብር የሚያክል ከክልል እስከ ታችኛው ወረዳና ከተማ መዋቅር ድረስ ያለውን የገቢ አሰባሰብና አስተዳደር ስርዓት ዘመናዊ ለማድረግ በጀት መድበን አንዳንድ ግዢ ሂደቶች እየተፈጸሙ ይገኛሉ። ከአዲሱ በጀት ዓመት ጀምሮ በዚህ በዘመናዊ የገቢ የግብር የታክስ አሰባሰብ ስርዓት ገቢ የሚሰበሰብ ይሆናል። ርዕሰ መስተዳድሩ ዶክተር ኢንጂነር ነጋሽ ዋጌሾ በመጨረሻም በታማኝነት ግብራቸውን ለከፈሉም ሆነ ለሌሎችም የአደራ መልእክታቸውን አስተላልፈዋል። የኢኮኖሚ አቅምን ባልዳበርንበት የተረጋጋ የፖለቲካ አካባቢን መፍጠር አይቻልም። የተሻለ የልማት ስራን መስራት አንችልም። የተሻለ የመልካም አስተዳደር የማስፈን ሂደትንም የሚያደናቅፍ ለሙስናና ብልሹ አሰራርም የሚያጋልጥ በመሆኑ እናንተ በዚህ ደረጃ አንዳንዶቻችሁ በተደጋጋሚ ሌሎቻችሁ ደግሞ አዲስ ወደዚህ ሰርክል ውስጥ የተቀላቀላችሁ ይህንን ጽናታችሁን ይህንን ለዜጎቻችሁ ለሀገራችሁ ለመንግስታችሁ ያላችሁትን ክብር ነገም ተነጎዲያም በዚሁ ከዚህ በተሻለ መንፈስ እንድትንቀሳቀሱ አደራ ልላችሁ እወዳለሁ። ሌሎችም የእናንተን አራያ ተከትለው ታማኝ ሆነው ግንባር ቀደም ሆነው ካገኙት ከሰበሰቡት ጥቂቱን ድርሻ ደግሞ የህዝብን የመንግስትን ድርሻ በማበርከት በጋራ ለምንሰራው ልማታችን በጋራ ለምንሰራው የመልካም አስተዳደር ጉዳዮች አቅም እንድትሆኑ ጥሪዬን በድጋሚ ለማስተላለፍ እወዳለሁ። በእኛ በኩልም እናንተ ታማኝ ሆናችሁ ካገኛችሁት ሳትሰስቱ ለመንግስታችሁና ለህዝባችሁ እንዳበረከታችሁ ሁሉ በማንኛውም በክልሉ ውስጥ አገልግሎት ፈልጋችሁ በምትመጡበት ከኔ ቢሮ ጨምሮ ቅድሚያ እንዲሰጣቸው ለነዚህ ክብርት የገቢዎች ቢሮ የተለየ መታወቂያ ቢሰጣቸው ቢዘጋጅላቸው ደስታዬን አልችልም። በማንኛውም የኔ ቢሮም ይሁን ሌላ ተመሳሳይ ቢሮ ላይ ሰልፍ ሊሰለፉ አይገቡም። ቅድሚያ ሊሰጣቸው ይገባል። ቅድሚያ የሚሰጣቸው ተብሎ
የመንግስት አገልግሎት በሚሰጥባቸው የህዝብ አገልግሎት በሚሰጥባቸው ቦታዎች ላይ እኛን በክብር እንዳገለገሉ እኛም እነሱን በክብር እንድናገለግል ይሄ በተለየ ሁኔታ ተዘጋጅቶ እንዲሰጣቸው በዚህ አጋጣሚ ማስታወሻ እንዲያዙልን እንፈልጋለን። በአፍሪካ የኮሌራ በሽታ ስርጭት ከመቼውም ጊዜ በበለጠ መጨመሩ ተነገረ። ከ2021 ጀምሮ በአህጉሪቷ 350 ሺህ ሰዎች ሲያዙ በሺዎች የሚቆጠሩ ህይወታቸውን አጥተዋል። ኢትዮጵያ ስርጭቱ እየጨመረ ካለባቸው ሀገራት መካከል አንዷ ናት። በዚህ ጉዳይ ላይ ማርሼ ሴፉ ተጨማሪ አለው። በአስቸጋሪ የአየር ጸባይና በህይወት አድን ክትባቶች እጥረት የተነሳ በአፍሪካ የኮሌራ በሽታ ስርጭት ከመቼውም ጊዜ በከፋ ሁኔታ እየጨመረ እንደሚገኝ ተነግሯል። ባለፉት 3 ዓመታት በተለያዩ የአህጉሪቷ ክፍሎች በተከታታይነት የተከሰቱት ጎርፍ፣ የመሬት መንሸራተትና ድርቅን የመሳሰሉ የተፈጥሮ አደጋዎች ለረሃብ እንዲሁም ለሰዎች መፈናቀል ዋነኛ መንስኤዎች ናቸው። በደቡባዊና ምስራቅ አፍሪካ ከ2021 ጀምሮ 350 ሺህ ሰዎች በኮሌራ በሽታ ሲጠቁ 6 ሺዎች ደግሞ ህይወታቸውን አጥተዋል። ማላዊና ዛምቢያ በታሪካቸው ከፍተኛ የሆነ የበሽታውን ስርጭት እያስተናገዱ ሲሆን ሞዛምቢክ፣ ዚምባብዌ፣ ኬንያና ኢትዮጵያ ደግሞ በበሽታው ክፉኛ የተመቱ ሀገራት መካከል ተቀምጧል። የዓለም ጤና ድርጅት በአፍሪካ እያየለ ያለው የውሃ ወለድ በሽታዎች ስርጭት የአየር ንብረት ለውጥ ለወረርሽኝ መቀስቀስ ያለውን ሚና አመልካች ነው ብሏል። የአየር ንብረት ለውጥን ተከትሎ በሚፈጠሩ የተፈጥሮ አደጋዎች ምክንያት ዜጎች ንጽህናቸው ያልተጠበቀ የወንዝና የጉድጓድ ውሃዎችን እንዲጠቀሙ ተገዷል። እንደ ዓለም ጤና ድርጅት መረጃ ከሆነም አፍሪካ ከሌላው ዓለም ክፍል 8 እጥፍ የውሃ ወለድ በሽታዎች ሞት የሚከሰትባት አህጉር ናት። ድንበር የለሽ ዶክተሮችን ጨምሮ የተለያዩ የእርዳታ ድርጅቶች ስርጭቱን ለመቆጣጠር የሚያስፈልገው ክትባት እጥረት በመኖሩ በሽታው እያደረሰ የሚገኘው ጉዳት እየጨመረ መሆኑን በተደጋጋሚ ገልጿል። ሆኖም ቢሊዮን ዶላሮችን ፈሰስ እያደረጉ የሚገኙት ሀብታም ሀገራትን ይነካሉ በተባሉ በሽታዎች ላይ ብቻ ነው ሲሉ ቅሬታዎችን ይገልጻሉ። አክሎም ኮሌራ ሰው መግደል የሌለበት በቀላሉ መታከም የሚችል ክትባቱም ለማምረት ቀላል ቢሆንም የተሰጠው ትኩረት ግን አናሳ ነው ብሏል። የዓለም ጤና ድርጅት በበኩሉ 15 የዓለም ሀገራት በሽታውን ለመከላከል 82 ሚሊዮን ዶዝ ክትባት እንዲቀርብላቸው መጠየቃቸው ነገር ግን በድርጅቱ መጋዘኖች ውስጥ የሚገኙት የክትባት መጠን 46 ሚሊዮን ዶዝ ብቻ መሆኑን ይፋ አድርጓል። በአሁኑ ወቅት ኮሌራ በመካከለኛው ምስራቅ፣ በደቡብ አሜሪካና በደቡብ ምስራቅ ኤዥያ የተከሰተ ሲሆን በአፍሪካ የሚገኘው ስርጭት ከሁሉም ይከፋል ተብሏል። ተመልካቾቻችን ከከፋ ቴሌቪዥን ለሳቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ዜናዎቹን በመምራት እኔ ብሩክታይት ብርሃኑ አብራችሁ ቆይታ አደረግኩ። ከቀሪ የከፋ ቴሌቪዥን ዝግጅቶች ጋር መልካም ቆይታ